ዛሬ ጾም ከሌሎች መድኃኒቶች በላይ በፍጥነት የሰውነታችሁን ጤና ጠብቆ የማቆየት ትልቅ አቅም እንዳለው ብነግራችሁስ? አዎ፣ ከደም የስኳር መጠንን ከመቀነስ ጀምሮ የህዋስን ጤና እስከመጠበቅ ድረስ የጾም ጥቅሞች ብዙ ናቸው። በዚህ ቪዲዮ ላይ የጾም ዋና ዋና የጤና ጥቅሞችን ነግራችኋለሁ። ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናሉን ሰብስክራይብ በማድረግ ለእነዚህና መሰል የጤና ነክ መረጃዎች ቤተሰባችንን ይቀላቀሉ። ጾም እንግዲህ በጣም ለሰውነታችን ጤና በጣም ጠቃሚ የሆነ ነገር ነው ማለት ነው። እንግዲህ ጾምን በመጾም ጤናችንን መጠበቅ ከዛም አልፎ ደግሞ የሰውነት የስብ መጠናችንን ማቃጠል እንችላለን። እንግዲህ ከጾም የጤና ጥቅሞች መካከል በመጀመሪያ ደረጃ የሚጠቀሰው ደግሞ የኢንሱሊን ስራ በከፍተኛ ሁኔታ ያበረታታል። ኢንሱሊን በሰውነታችን የሚገኝ ሆርሞን ሲሆን በሰውነታችን ውስጥ በጣም ከፍተኛ የሆነ የደም የስኳር መጠን በሚኖርበት ጊዜ እሱን እንዲቀንስ በማድረግ ወደ ኖርማል እንዲመለስ የሚያደርግ ሆርሞን ነው። እንግዲህ ጾም በምንጾምበት ጊዜ በከፍተኛ ሁኔታ አብዛኛውን ጊዜ በተለይ ደግሞ በስኳር ህመም የተጠቁ ሰዎች ኢንሱሊን ስራቸው በከፍተኛ ሁኔታ ቢጨምር ለነሱ በጣም ጠቃሚ ነው። ስለዚህ ጾም በምንጾምበት ጊዜ በከፍተኛ ሁኔታ የኢንሱሊን ስራ እንዲበረታታ ያደርገዋል። ስለዚህ በዛ ጊዜ ግሉኮስ ወደ ኖርማሉ እንዲመለስ በማድረግ ጤናማ እንዲሆን ያደርጋል ማለት ነው የደማችን የስኳር መጠን። ስለዚህ ይህ በሚሆንበት ጊዜ ምንድነው ታይፕ 2 የሚባለውን የስኳር መጠን ይቀንሳል። የደም የስኳር መጠንንም በከፍተኛ ሁኔታ ይቀንሳል። ኢንሱሊን ግሉኮስን መቆጣጠር ከቻለ በቦርጭ አካባቢ የሚገኙ ስቦችንም የማቃጠል ኃይል ይኖረዋል ማለት ነው። እንግዲህ በሁለተኛ ደረጃ የምናየው ደግሞ የጾም ጥቅም ምንድነው? በከፍተኛ ሁኔታ በሰውነታችን አላስፈላጊ የሆኑ የስብ መጠኖችን የማቃጠል ትልቅ ኃይል አለው። እንግዲህ ጾም በምንጾምበት ጊዜ በከፍተኛ ሁኔታ ይህ የስብ መጠናችን ተቃጥሎ እንዲወጣ ከሰውነታችን እንዲወገድ ያደርጋል። በሳይንስ እንደተረጋገጠው ከ10 እስከ 12 ሰዓት በምንጾምበት ጊዜ በሰውነታችን ውስጥ ያሉትን ግሉኮሶች ተጠቅመን እንጨርስና እሱን ከጨረስን በኋላ ወዴት ነው የምንሄደው? የኃይል ምንጫችን ከየት እናገኛለን ማለት ነው? በሰውነታችን ውስጥ ያሉትን የሰውነት የስብ መጠን ወደ መጠቀም እንሄዳለን ማለት ነው። ስለዚህ ከ10 እስከ 12 ሰዓት በምንጾምበት ጊዜ የሰውነታችን ግሉኮስን ከመጠቀም አልፎ ወደ አጠራቀምነው የሰውነት የስብ መጠን ይሄድና ስቡን እንድንጠቀም ያደርጋል። ስለዚህ በዛ ጊዜ ስቡም ይቀንስልናል፣ የውፍረት መጠናችንም ይቀንሳል ማለት ነው። ሶስተኛ ላይ የምናየው የጾም ዋነኛ ጥቅም ደግሞ ይሄ አውቶፋጂ የሚባለውን ሪያክሽን እንዲካሄድ ያደርጋል። እንግዲህ ይህ አውቶፋጂ የምንለው ደግሞ ውስጣዊ ሰውነታችን ጽዱ እንዲሆን የሚያደርግ ሪያክሽን ነው ማለት ነው። እንግዲህ በምንጾምበት ጊዜ አውቶፋጂ ይካሄዳል። ይህ በሚካሄድበት ጊዜ ደግሞ በሰውነታችን ውስጥ ያሉ የተጎዱ ሴሎች፣ መርዛማ ውህዶች እና ደግሞ የተዳከሙና ያረጁ ሴሎችን ከሰውነታችን ተጠራርገው እንዲወጡ በማድረግ ወደ አዲስ ሴል ወይንም አዳዲስ ሴሎች እንዲመረቱ በማድረግ እነዚህን ያረጁ የተጎዱ ሴሎችን በማስወገድ አዲስ ህዋስ እንዲመረት ያደርጋል። በዛ ጊዜ የማርጀት ሂደት ይቀንሳል። ለካንሰር ያለን ተጋላጭነት ይቀንሳል። ከዛ በተጨማሪ ደግሞ በጣም በከፍተኛ ሁኔታ የሰውነት የበሽታ የመከላከል አቅማችን በከፍተኛ ሁኔታ የመጨመር ትልቅ ኃይል ይኖረዋል ማለት ነው አውቶፋጂ ሪያክሽን በሚካሄድበት ጊዜ። አራተኛ ላይ የምናየው ጥቅም ደግሞ በከፍተኛ ሁኔታ ጾም በምንጾምበት ጊዜ የአእምሮ ጤናችን ወይንም የአእምሮ የማሰብ ኃይላችን ይጨምራል ማለት ነው። በምንጾምበት ጊዜ ጠንካራ የሆነ የአእምሮ ጤና እንዲኖረን ያደርጋል። ከዛ በተጨማሪ ደግሞ ጠንካራ የሆነ የማስታወስ ኃይል እንዲኖረን፣ የተሻለ የመማር ኃይል እንዲኖረን፣ የማስታወስ ችሎታችን እንዲጨምር፣ የመርሳት ሁኔታዎች እንዲቀንሱ በማድረግ ጾም እንግዲህ በጣም ትልቅ ጉልህ ሚና ይጫወታል ማለት ነው። አምስተኛ ላይ የምናየው ደግሞ ጾም በምንጾምበት ጊዜ በከፍተኛ ሁኔታ የልባችን ጤና የመጠበቅ ትልቅ ኃይል ይኖረዋል። ይህን የሚያደርገው ደግሞ ከምን አንጻር ነው ስንል በሰውነታችን ውስጥ ያሉ መጥፎ ኮሌስትሮል የምንላቸው ባድ ኮሌስትሮል ወይንም ኤልዲኤል የምንላቸውን ኮሌስትሮል በማስወገድ መጥፎ ስቦችን በመቀነስ በሰውነታችን ላይ ከዛ በተጨማሪ ደግሞ እነዚህን ካደረገን ደግሞ የሰውነት የደም ግፊት መጠን በመቀነስ በከፍተኛ ሁኔታ ይህን የልብ ጤና በመጠበቅ ትልቅ ጉልህ ሚና ይጫወታል ጾም። ስድስተኛ ላይ የምናየው የጾም ጥቅም ደግሞ በከፍተኛ ሁኔታ የሰውነት የበሽታ የመከላከል አቅምን ይጨምራል። አዳዲስ ሴሎች እንዲመረቱ በማድረግ የተጎዱ ሴሎችን ከሰውነታችን በማስወገድ ጾም በምንጾምበት ጊዜ ለካንሰር ያለንን ተጋላጭነት በመቀነስ የሰውነት የበሽታ የመከላከል አቅማችን ኢንፌክሽን ወደ ሰውነታችን የመግባት
ባክቴሪያ ገብቶ ኢንፌክሽን የመፍጠሩን ኃይል የመቀነስ ህመም ወደኛ በሚመጣበት ጊዜ ጠንከር ያለ የመቋቋም ኃይል እንዲኖረን ያደርጋል። እንግዲህ ጾም ሰባተኛ ላይ የምናየው የጾም ጥቅም ደግሞ ከፍተኛ እድሜ ወይንም የተሻለ ከማይጾሙ ሰዎች የተሻለ እድሜ እንዲጨምርልን ያደርጋል። በስምንተኛ ደረጃ የምናየው ደግሞ ጾም በከፍተኛ ሁኔታ የአንጀት ጤናን በመጠበቅ ጉልህ ሚና ይጫወታል ማለት ነው። እንግዲህ አብዛኛውን ሰው በጨጓራ ህመም ተጠቃው ምናምን ሲል እንሰማለን። ስለዚህ ጾም መጾም ከዚህ የጨጓራ ህመም ወይንም ከዚህ ተያያዥ የአንጀት ጤና እክሎችን የመቀነስ ትልቅ ኃይል አለው ማለት ነው። ይህ የሚሆነበት ምክንያት ምንድነው? በምንጾምበት ጊዜ ይሄ የምግብ የመፍጫ ስርዓቶቻችን እረፍት ያደርጋሉ። በዛ ጊዜ እንደገና የተጎዱ ሴሎችን በማከም የነሱን ስራ እንደገና በሚነሱበት ሰዓት ጤናማ የሆነ የምግብ የመፈጨት ስርዓት ይኖረናል። ስለዚህ በዛ ጊዜ እነዚህ ለጨጓራ ህመም ያለን ተጋላጭነት ወይንም ደግሞ የምግብ ያለመፈጨት ሂደት የሆድ ድርቀትን የመቀነስ ትልቅ ኃይል አለው ማለት ነው። ስለዚህ ይሄ ደግሞ ከዛ በተጨማሪ ደግሞ የሆድ የመነፋት ሂደትን ይቀንሳል። ከዛ በተጨማሪ ደግሞ እንግዲህ ጾም እንግዲህ ስናየው እንደ ጉዳት ሳይሆን ማየት ያለብን፣ ምግብ እንደ መታቀብ ሳይሆን ማየት ያለብን፣ ለሰውነታችን ጤናማ የሆነ ነገር እንደ መጨመር አስበን ጾምን በማበረታታት ጤናማ የሆነ ኑሮ በመኖር እድሜያችንን በመጨመር ለካንሰር ያለንን ተጋላጭነት ከዛ በተጨማሪ ደግሞ በሰውነታችን አላስፈላጊ የሆኑ የስብ መጠኖችን በማቃጠል ጾምን በመጾም ራሳችንን ጤናማ አድርገን ረጅም ጊዜ መኖር እንችላለን ማለት ነው። እንግዲህ በዛሬው ቪዲዮ ዋና ዋና የጾም የጤና ጥቅሞችን ነግሬያችኋለሁ። እንግዲህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮውን ሼር፣ ላይክ ማድረግ አትርሱ።